የሚሆን ከሆነ እግዚአብሔር የጭከና በትሩን ከእኛ ላይ ያነሳል እና እስራኤልን እየመራ ይዟቸው ወጣ እና ምዕራባውያን ደነገጡ። በተለይ የሞዓብ ባለስልጣን ወይም ንጉሥ ባላቅ ይባላል እና የሚያደርገው ዋሳ ጠነቀው፣ ግራ ገባው። ግራ ሲገባው በላም የሚባል መርገምም በረከትም የተሰጠው የሚረግመው የተረገመ የሚባርከው ደግሞ የተባረከ የሚሆን ሟርተኛ ጠንቋይ የነበረ ነው። ሀብቱን የተሰጠው ከእግዚአብሔር ሀብቱን የተሰጠው እና እስራኤልን ረግመህ አታልል ብሎ ወደ በላም ሰመርተኞችን እጅ መንሻ አስይዞ ሰደደ ይላል። ልክ እኛ እጅ መንሻውን የሟርቱ ዋጋ ይዘን ወደ ጠንቋዮች እንደምንልመት በስም ያልተለፈሰፈሰ የለም። ክርስቲያኖች እግዚአብሔር በሚያውቀው መቼም እግዚአብሔር ቤት ያለ አንወዋሽም፣ አንከካድም። እዚህ አካባቢ የተሻለ ደንሰራ፣ የተሻለ ሟርተኛ፣ የተሻለ አዋቂ አለ ከተባለ መሰሪያ ያዘው ባተል ያለው ቆራቢውም አልቆራቢው ሁሉ ነው አለት ሁሉ ነው እና እዛ አንዳንዴ ብዙ ጊዜ እግዚአብሔርን ከምናምን ይህን ሰው በሰው ላይ ምርኳዛ ስናደርጋለን። ሁሉ ነገር የሚያደርገው ማመንም ያለብን እግዚአብሔር፣ ማስቀደም ያለብን እግዚአብሔር ሲቀድም ሁሉ ነገር እግዚአብሔር ሲቀድም አንዳንዴ ነገሮችን ሁሉ ሆስፒታልም ሄደን ሁሉ ነገርም ተጠቅመን አልሳካ ሲል መጨረሻ ላይ እስኪ ወደ ጸበል እንገባ መጀመሪያ መሪ ያለብን